ሴክስ ንጽህና ይፈልጋል። ሰው ንጹህ ሰው አሁን ንጹህ ሰው ሲሆንና የሆነ ጠረን ሲኖርህ አንድ አይደለም። ጠረንህ ጭምር ንጹህ መሆን አለበት ለትዳርህ። ይሄ የሴት ብቻ ጉዳይ አይደለም፣ የወንድም ሚስትህ አንተ ጥሩ ጠረን ከሌለህ መናገር አለባት በግልጽ። ባሏ ነህ በቃ ጥሩ አይደለም፣ ውሃ ነው የሚያስለቅቀው። እያንዳንዱም እዚህ ምድር ላይ የሚመጡ ጠረኖችን የሚያስለቅቀው ምንድነው? ውሃ አይደል? በቃ ሚስትህም እንደዛ ብትሆን ጥሩ ጠረን ባይኖራት በግልጽ መናገር የለብህም። በእኛ ሀገር ካልቸር ግን ከባድ ነው። ለምሳሌ ሌላ ቦታ ሄዶችት ማድረግ ይቀለዋል። ለምሳሌ ንጽህናሽን ጠብቂ ብሎ አንድ ባል ከሚል ሌላ ሴት ጋር ሄዶችት ቢያደርግ ይቀለዋል። ግን ለምን እሷን መስማት የምትፈልግ አይመስለኝም እኮ። መስማት አለባት። እሱ እኮ ነው። አዎ መስማት አለባት። በቃ ጥሩ ጠረን ጥሩ እየሸተትሽኝ አይደለም፣ ምንም እንትን ኃጢአት የለውም። ኦፍ ኮርስ ለምን በቃ መታጠብ ነው። ውሃ ነው የሚያጸደው ሰው። በቃ ተነሺ ታጠቢ፣ ተነስ ታጠብ ማለት ነው፣ ኃጢአት አይደለም። እዚህ ድረስ ሰው ዲቴል መነጋገር አለበት ግልጽ። ምክንያቱም መጥፎ ጠረንን መታገስ ሰውን እንድጠላና እንድሰለች ያደርጋል። ኡፍ መጣብኝ ወደ ማለት ትሄዳለህ። ገባ? አዎ መሰላቸት ይመጣል። በግልጽ እንደዚህ አይነት ነገሮች ላይ ማውራት እፈልጋለሁ በግልጽ። በጣም ብዙ ሰዎች ይገጥሙኛል በስራዬ፣ ብዙ ሰዎች አገኛለሁ። እኔ ብዙ ሰዎች ጋር ስለምገናኝ አወራለሁ፣ ማውራት እወዳለሁ። በተለይ ስለ ትዳር ጉዳይ እያንዳንዱ የትዳር መንገድ ሰውን ያስተምራል። ለምሳሌ አንተ ስለ ትዳር የምትሄድበት ሙሉ በሙሉ ትዳሬ ላይ ባልተገብረውም ግን መንገድ ይሆነኛል፣ ትማርበታለህ። ስለዛ እሰማለሁ፣ አዳምጣለሁ እና ከብዙ ጊዜ የተፋቱ ሰዎችን እሰማለሁ። ምንድነው መታገስ ያቃታችሁ በትዳራችሁ? ምን መታገስ አቅቷችሁ?